እንግዲህ ወንድሞች ፎቶ ላይ የምትመለከቱት ልጅ የሲዳማ ክልል ተወልዶ ወደ ሀርባጎና አካባቢ ነበር። ከዚህ በፊት ሰባኪ ነኝ እያለ እኔ ሰብካለሁ እጸልያለሁ እያለ የነበረው አሁንም ህዝቡን ለማታለል ወደ እስልምና ገባለሁ እኔ 42 ቸርችና 42 ቤተክርስቲያን ላይ አላፊ ነኝ እያለ በየቦታው ወደ እስልምና ይመለሳለሁና ሻዳ አስነሱኝ እያለ የተለያዩ በርና ጥቅም በመፈለግ የተለያየ ቦታ እየዞረ ነበር። ሁላችሁም እንደምታውቁት ከዚህ በፊት እኔ በአካልም አግኝቼ መክሬዋለሁ። እስልምና ብሎ ማለት ሰው ከፈለገ የማያምን ነውና ማንኛውም ሰው ወደ እስልምና መጥቶ ምንም አይጠቅምም። ማንኛውም ሰው ከእስልምና ሄዶ ምንም አይጎዳም። እስልምና ወደ እስልምና ሰው የሚገባው ጥቅም ፈልገ ከሆነ ራሱ ጉዳት ነው። አላመነም ራሱ ፈልጎ አምኖ ካልመጣ ከመጣም አላህ ሱብሃነሁ ወተዓላ እስልምና የሚሰጠው የሚወደው ሰው ላይ ነው። እንግዲህ ይሄ ልጅ በየቦታው ሐዋሳ ቱላ ክፍለ ከተማ ቱላ ላይ ሄዶ ሻሃዳ እነሳለሁ ወደ እስልምና ተመለስኩ በማለት ሙእሚናን በተሰበሰቡበት በማቆም የተለያየ ብር ለማሰበሰብና ለማጭበረበር በጣም ሞክሮ ነበር። እንግዲህ በመቀጠልም ነጋሽ ወይ ዑመር የሚባለውና ይሄ ፎቶ ላይ የምትመለከቱት እንግዲህ እነኚህ ልጆች ልጅ ዑመር የሚባል ነው። እንግዲህ የተለያዩ ጥቅም በመፈለግ እስልምና ላይ ጥቅም የሚገኝ ወይ ሀብት ለማሰበሰብ ሙእሚናንና እስላሞችን ያመኑትን በማስረቅ እኔ ከክርስትና ወደ እስልምና መጥቻለሁ ብሎ ለማጭበረበር ብዙ ጊዜ ሞክሮ ይሄ አይሆንም ብለን በራሴ አፍም ተናገራለሁ። እንግዲህ እንደምታውቁት ደግሞ አሁንም ዛሬ ወደ ከነ ቤተሰቦች እንደዚህ ያደረጉኝ እንደዚህ ሆኛለሁ ብሎ ወደ ወንድሞቻችን ወደ ክርስትና በመሄድ ልብስ በማልበስ የእስላምን ልብስ በማልበስ የተለያየ ስም የማጠላሽ ነገር እየፈጸመ ይገኛል። እንግዲህ ይሄ ልጅ እንደምትመለከቱት ይሄ ልጅ ብቻ አይደለም ከሱ ጋር የነበሩትም ነበሩና ወንድሞቼ እንደዛ ነገር አማኝ የተባላችሁት ሁሉ ሙስሊም ክርስቲያንም እንደሚታወቀው የተለያየ ቦታ አካባቢ ላይ አንዳንድ እኛ ተቻችለን በአንድነት በፍቅር የምንኖር ህዝብን ለማጋጨትና ለማባላት እነሱ እስላምና ክርስቲያንን ለማባላት አባልቶ ሀብታምና የሆነ ነገር እንዲደረግላቸው የሚፈልጉ አጭበርባሮች እንደዛ አይነት እንደ ነጋሽና እንደ ዑመር አይነት አሉ። ስለዚህ ሁላችሁም የትም ቦታ ሆናችሁ እንደዛ አይነት ለምንድን ነው የሚሆኑት የሚለው ነገር ልትከታተሉ ይገባል። የተለያዩ ቪዲዮዎች አሉ። የተለያዩ እሱን ለምንድን ነው ወደ እስልምና የተመለስከው አንተ ይሄን እስላም አያደርግ። ማንኛውም ሰው ዓለም ሁሉ እስላም ቢሆን ለእስላም ለማንም የሚጠቅመው አይደለም ለራሱ ነው እስልምና የሚይዘው እንጂ ለእስልምና ምንም ነገር አንተ የሚጠቅመው ነገር የለም የሚጎዳው ነገር የለም ብዬ አውርቻለሁ። ሁሉም ቪዲዮ በየቦታው ቱላ መስጊድ ላይ ሻሃዳ እንነሳለን ብሎ የሆነት ነገር ማሳያቸዋለሁ። አሁንም ደግሞ አራት ሰፈር ላይ በመሄድም ሻሃዳ እንነሳለን ብሎ ሰው ደውሎልኝ እነኚህ ሰዎች በአግባብ አይደለም የሆኑ ያሉት እስላምን ለማጭበረበርና አማኖት ከአማኖት ለማጋጨት የመጡ ሰዎች ስለሆኑ ጥንቃቄ አርጉ ብዬ ነው የመለስኳቸውና እንደዚህ አይነት ነገር ወራዳ ስራ የሚሰሩት አሉ በእርግጥ ወንድሞቼ። ስለዚህ ማንኛውም እንደ ህግም ሆነ እንደ ህግና ህግ ሊከበር ይገባል። የትም ቦታ እንደ ፌደራል ላይ አይተናል። አንድ ሙስሊም አማኖትን ወይ ነብይና ሙሐመድን ሰለላሁ ዐለይሂ ወሰለም ለማንቋሸሽ የሞከረ ሰው ቀጥታ የአማኖት ፎረም አለ መጅሊስ አለ ማተዳደሪያ ደንብ ኖሮት ፌደራል ላይ ጸድቆ ምክር ቤት አጽድቆ ወጥቷል። እንደዚህ አይነት ወራዳ ህዝብን ለማጋጨት የሚሰሩትን ለራሳቸው ጥቅም ብሎ ፌመስነስ ብሎ የማጭበረበሩትን ሌቦች ወደ ህግ ሊቀርቡ ይገባል። አሁንም ከክርስቲያንም እስላምም ክርስቲያንን ማንቋሸሽ አይችልም። እኛ ነብዩና ኢሳ አለይሂ ሰላም ኢየሱስ ክርስቶስን አለይሂ ሰላም ነው የምንለው። እኛ አለይሂ ሰላም ያላለ ሰው እንኳን አላመነንም የሚባለው። ስለዚህ ወንድሞቼ ይሄ ፎቶ ላይ የምትመለከቱትን ሰዎች
ሌቦችና አጭበርባሪዎች ስለሆኑ ሁላችሁም እስላምም ክርስቲያንም ጥንቃቄ አርጉ። እንደዛ አይነት ሌብነትና እንደዛ አይነት አስመሳይነት የሚሰራ ህዝብ ከህዝብ ጋር የሚጋጭ የትም ቦታ ህዝብ መንግስት የትኛውም ክልል 13ቱም ክልል ላይ አዲስ አበባ ብቻ ተገብሮ ኦሮሚያ ክልል ላይ ብቻ ተገብሮ ሲዳማ ክልል ላይ የሚቀር ነገር ስለሌለ ቀጥታ የሲዳማ ክልል ላይ የትም ቦታ እንደዛ አይነት እኔ ፓስተር ነኝ እስላም ሆንኩኝ እኔ ሼክ ነበርኩኝ ክርስቲያን ሆንኩኝ እያሉ ህዝቡን የማይጭበረብሩትና ህዝቡን የሚያጋጩት ቀጥታ ክስ ተመሰረተባቸው ወደ ህግ ሊቀርቡ ይገባሉ። ስለዚህ ወንድሞቼ ሁሉም ተከባብሮ ተቻችሎ የኖረበት ቦታ ነው። ስለዚህ ሁሉም ቪዲዮዎችን በየቦታው እነሱን ሰውን ለማብላት ህዝቡን ለማኮላሸት ያሰቡትን ሁሉም ቪዲዮ በእያንዳንዱ የማቀርባችሁ ይሆናል። ክፍል 1 ክፍል 2 እያልኩኝ ይሄ ፎቶ ላይ የምትመለከቱት ዑመር ነጋሽ ተብሎ የሚጠራው ከግብረ አበሮቹ ጋር በመሆን ከባለቤቱ አንድ ላይ በመሆን ኢስላም ውስጥ ጥቅም የለም፣ ኢስላም አያምንም፣ የራሱ ነው። ወደ እስልምናም ሲገባ ለፍቶ ሰርቶ በራሱ ላብ ነው እንጂ ቁጭ ብሎ የሚቀለበው ነገር የለም። ካመንም የራሱ ነው፣ ካላመንም እንኳን እኛ ጋር ሸሃዳ ለመነሳት የሚመጣው ሀ ብለን የምንቀበል ህዝብ አይደለንም። ለምንድን ነው እስላም የምትሆነው? ምኑን አውቀህ ነው? አንብበህ ነው? ምን ተረተህ ነው? ወይ ውሎ ተመችተህ ነው? በእኛ ጋር ጥቅም የለም። እስላም ከሆንክ ማንኛውም ሰው ብር አንስቶ የሚሰጥህ የለምና ብለን ነው ሻሃዳ ከማንሳታችን በፊት የምንጠይቀው። ወንድሞቼ ሁላችሁም ፎቶ ላይ የምትመለከቱት ሲዳማ ክልል ውስጥ ለማጭበርበር ሰውን ለማዝረፍ እስላምና ክርስቲያንን ለማጋጨት እያደረጉ ያሉትን በእጅጉ አነጋጋሪና ፌመስ ሆኖ ሀብታም ለመሆን ስለሆነ በእጅጉ አስነዋሪ ሰውን እኔ ማስተላለፈው መልእክት ቢኖር ሁሉም ቦታ ሃይማኖት ከሃይማኖት ጋር ለማጋጨት የሚፈልጉትን አሁን መጥቶ ያለው ምርጫ ለማደናቀፍና ህዝብ ከህዝብ ጋር ለማጋጨት የሚፈልጉትን አካል እስላም የነበረው የእስላም ልብስ ለብሶ እንደዚህ ሆንኩኝ ብሎ ወደ ወንጌላዊ እከሌ ሰባኪ ጋር ተነሳው ብሎ ቢዝነስ የሚሰራውን አካል መንግስት እርምጃ ሊወስድበት ይገባል። ኢትዮጵያ ውስጥ ምንም ነገር ቢሆን ምንም 13ቱም ክልል ላይ የሚፈጸመው ህግ ስለሆነ የትም ቦታ እስላምን ሃይማኖት ከሃይማኖት ጋር እያንቋሸሸ የማያወራውና እያንቋሸሸ የሚራመድ ሰው አስፈላጊ እርምጃ ሊወስድ ይገባል ይላለው። ሶሻል ሚዲያዎችም ጥንቃቄ አድርጉ። ዝም ብላችሁ አንኛውም ሰው ክርስቲያን ሆነ ለማንም አይጠቅምም፣ ለራሱ ነው። እስላምም ሆነ ለራሱ ነው። ማንንም አይጠቅምም፣ ማንንም አይጎዳም። ስለዚህ ሶሻል ሚዲያ ላይ የምታወሩትን ነገር ጥንቃቄ አድርጋችሁ አውሩላለሁ። አመሰግናችኋለሁ።